ሰላም ሰላም ውድ ጓደኞቼ ወንድሞቼ፣ እንግዲህ ዛሬ አንድ መልእክት ላካፈላችሁ ብዬ ነው እዚህ የመጣው። የዛሬው መልእክት እንግዲህ ወርቃማ አእምሮና ቆራጥ የመሆን ወይም የመወሰን አቅም የሚለው ሀሳብ ይሆናል። እንግዲህ ይህንን ሀሳብ በጥሞና እንድትከታተሉ አደራ እላችኋለሁ። እሺ፣ it's important and asks a golden mind to stand up and conclude to do something. አንድ ነገርን ኮንክሉድ ለማድረግ ከአንድ ነገር ጋር ለመቆም ወርቃማ አእምሮ፣ አንድ ነገር ለመስራት ሁልጊዜ አስፈላጊ ከሆኑ ነገሮች ውስጥ ወርቃማ አእምሮ በጣም ጠቃሚና በዋናነት የሚጠቀስ። ስለዚህ ቆራጥነት የሚጀመረው በወርቃማ አእምሮ ከማሰብ በኋላ። concluding something to do is start after thinking by golden mind። ካልሆነ የሆነ አንድ ነገር ለማድረግ የምንነሳው ነገሮች ዋጋ የላቸው። በወርቃማ አእምሮ ሳናስብ አንዳንድ ነገሮችን ለማድረግ ስንነሳ ሳናስብ የምናደርግ ከሆነ መጨረሻቸው ቫልዩሌስ ናቸው፣ ዋጋ የሌሉ ነገሮች ይሆናሉ ማለት ነው። ቆራጥ የመሆን ደረጃ በቅድሚያ ማሰብ ሁልጊዜ መሰረታዊ ሀሳብ መሆኑን ልትገነዘቡ ይገባቸዋል ማለት ነው። አንድ ነገር ከግብ ለማድረግ ሁልጊዜ የመወሰን ችሎታ ወይም የመወሰን ችሎታ ነገሮችን በወርቃማ አእምሮ ከመረመር ነው ቀጥሎ የሚሆን ጉዳይና ነገር። ለምንወስነው ውሳኔያችን ስራዎቻችን ማወቅ አስፈላጊነቱን ማወቅ የሚቻልበት ብቸኛው መንገድ ደግሞ ወርቃማ አእምሮ ሲኖረን ብቻ ነው። ስለዚህ ሁልጊዜ ቆራጥ ሰዎች ከመሆናችን በፊት በምን መፍትሄ መነሳት እንዳለብን ማወቅ ከፈለግነው ነገሮችን በወርቃማ አእምሮ በጥልቀት እና ወደ ውስጥ በመግባት ማሰብ ከኛ ይጠበቃል ማለት ነው። ሳይታሰብ የተወሰነ ውሳኔ ሁልጊዜ ውጤቱ አሉታዊ፣ አስከፊና ዋጋ የሌለ ነው። So a decision that can done without thinking deeply always results in negative result። ስለዚህ አንድ ነገር ለማድረግ መከተል ያለብን ብዙ መንገዶች አሉ። እነኚህ መንገዶችን አንድ በአንድ በስርስር ልንገራችሁ። የመጀመሪያ ማድረግ ያለብን መከተል ያለብን መንገድ በወርቃማ አእምሮ አጥልቆ ማሰብ መቻል። በሁለተኛ ደረጃ ላይ የሚገኘው መንገድ ደግሞ በወርቃማ አእምሮ የምናስበው ነገሮች መፍትሄ ይሆናሉ ወይስ አይሆንም ብሎ ማየት። የሚሆን ከሆነ ትክክለኛ መፍትሄ ናቸው ብለን እንደ መፍትሄ ማስቀመጥ መቻል። ሶስተኛ ደግሞ ሀሳብን በመጻፍና በቅደም ተከተል ማስቀመጥ። የተጻፉ ሀሳቦችን ተግባራዊ ለማድረግ መነሳት። በስተመጨረሻ ያው መጀመሪያ
ከጻፍን በኋላ ተግባራዊ ለማድረግ መነሳት አለ። ከዛ ደግሞ ሙሉ ብሎ መፈጸም። ዝም ብሎ ጽፎ ካስቀመጠን ደግሞ ዋጋ የላችሁም። ከመወሰን በፊት በራሳችን ችሎታ ማመን አለብን የሚል ሀሳብ አለ። every person must have belief in his or her own personal confidence. ኖርማን ፊንሴት ቢል እንደዚህ ይላል። believe in yourself, have within your abilities, without humble but reasonable confidence in your own power, you cannot be a successful or apply. እና የዛሬውን መልእክትን ሳጠቃልል ወርቃማ አእምሮ ያስፈልጋል። ከውሳኔ በፊት ስታስብ ውሳኔ ትክክለኛ ማድረግ ትችል። ሳታስብ ደግሞ ውሳኔው የተበላሸ ትክክለኛ ያልሆነ ውሳኔ ይሆናል ማለት እና የዛሬው መልእክት ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ የእግዚአብሔር ሰላም፣ የእግዚአብሔር ፍቅር፣ የጌታ ኢየሱስ ክርስቶስ ጥበቃ ከእናንተ ጋር ይሁን። ወዳችኋለሁ። መልካም ቆይታ